ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ አላችሁ? ፈጣሪ ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ አላችሁ? የኔ ውዶች የኔ ውድ ፋሚሊዎች እንዴት ናችሁ? ያው እንግዲህ ዛሬ የመጣሁት አንድ ነገር ነው። ዛሬም ያለውን ላይፍ ላሳያችሁ ነው። ከማዘር ጋር ያለውን ነገር ማዘር ምን እንደምትሰራ ከዚህ በፊትም ዩቲዩብ ላይም ቲክቶክ ላይ ምናምን ነገር ሞክሬ ነበረ። ያው እንድታግዙኝ ጠይቄ ነበርና ዛሬ የመጣሁላችሁ ያው ስራ እንዴት እንደምትሰራ ምናምን ላሳያችሁ። ያው ካሜራማን ስለሌለ እኔ ነው የምቀርጸው። ማዘር ስትሰራ አሳያችኋለሁ ማለት ነው። እና በተቻላችሁ መጠን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁን ደግፉኝ፣ ከጎኔ ሁኑ። ያው እንዳልኳችሁ ከጎኔ ማንም የለም፣ ጓደኛ ምንም የለኝም እና እናንተ ናችሁ ቤተሰቦችም ጓደኞቼም እና ከጎኔ ሀሳብ ብትሰጡ ከጎኔ ብትሆኑ ላይክ በማድረግ ቪዲዮን እስከ መጨረሻው በማየት ሰብስክራይብ በማድረግ በብዙ ነገር ከአጠገቤ እንድትሆኑ ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እንደናንተ አይነት ፋሚሊ የትም አላገኘትም፣ ቤት አላገኝም እና ያው ብዙ ነገር ላውራችሁ ነበር የመጣሁት። ያው ስለዛኛው አካውንቴ ባለፈው ቪዲዮ ላይ ተናግሬያለሁ። ሰው ነው ሀክ አድርጎ ኦልሬዲ አሁን አካውንቱ ተሽጧል ይመስለኛል። ሌላ ሰው ቪዲዮ ሊለቅበት ነው። ቪዲዮን ፕራይቬት አድርጎታል ምናምን እና የኛው አካውንት የለም እና እዛኛው አካውንት ላይ ሰብስክራይብ ያደረጋችሁ ሰዎች ሁላ እዚህ አካውንት የመታችሁ ሰብስክራይብ አድርጉ እባካችሁ፣ ልለምናችሁ፣ በምትወዳት በእናታችሁ ልለምናችሁ። እና ዛሬ እናቴን ስራ ሰራ ቪዲዮ አሳያችኋለሁ ምናምን፣ አብራችሁን ቆዩ። እና ያው ከዚህ በኋላ በአዲስ ነገር ምናምን እመጣለሁ ብዬ አስባለሁ። በተለያዩ ነገሮች እናንተን በሚያስደስቷችሁ ነገሮች እመጣለሁ እና ከዚህ በፊት ያው ዩቲዩብ ሰርችም ስለማለቅ የመጀመሪያ ጊዜ ናቸው ቪዲዮዎቼ እና ላይክ እያደረጋችሁ አብራችሁኝ ሁኑ። እና ያው ትንሽ አሞኝ ነው። ያው ቀን በቀን ቪዲዮ ብለቅ ደስ ይለኝ ነበረ። አይኔም በጣም አሞኛል፣ ሁለቱም አይኔ፣ በተለይ ደግሞ ይሄኛው አይኔ በጣም አሞኛል ምናምን እና ለዛ ነው። ካሜራም ያው ሰው ካልቀረጻችሁ ራሳችሁ መቅረጽ በጣም ይከብዳል ምናምን፣ እጅ ራሱ በጣም ነው የሚያመው እግዚአብሔር እና ለዛ ስለሆነ ነው። ያው ስወጣም ስገባም ውሎዬን ቀን በቀን አሳያችኋለሁ። እኔ ደስተኛ ነኝ እናንተ ስላላችሁልኝ ምናምን እና ቪዲዮ ለመቅረጽ ሞክራለሁ ቀን በቀን ምናምን፣ በየሰዓቱን ብለቅላችሁ ለእናንተ ደስ ይለኛል። ምን ልቅረጽላችሁ እና ያው ከተለያዩ ልጆች ጋር እመጣለሁ ብዬ አስባለሁ። ያው ለትንሽ ጊዜም ነገሮች እስካስተካክል ነው። እስከዛ ደግሞ እናንተ ሰብስክራይብ ምናምን እያደረጋችሁ አብራችሁን ሁኑ። ወደ ቪዲዮ እንሄዳለን፣ አብራችሁን ቆዩ።
ያው እንግዲህ ቤተሰብ ቪዲዮን አይታችሁታል ምናምን። ያው እናቴ በዚህ ሁኔታ ውስጥ ነው የምትገኘው። እናንተ ደግሞ ሰብስክራይብ በማድረግ ላይክ በማድረግ ከደገፋችሁኝ ያው እሷን ማላግዝበት ምንም ምክንያት አይኖረኝም እና በጣም የሚያሳዝን ሁኔታ ውስጥ ነው ያለችው። አሁን ከምነግራችሁ በአካል ብታያት ቢቻል ደስ ይለኝ ነበረ እና በጣም ጥሩ ሁኔታ ላይ አይደለችም። ያው እኔ ልጇ እኔን ለማብላት ለማጠጣት እንደዚህ የምትሰራው እኔ ብደርስላት እሷ ማረፏ አይቀርም። እሷ አርፋ ማየት የምትፈልጉ እኔም ማየት እፈልጋለሁ፣ ግን እናንተም ቤተሰቦች ናችሁና ማየት የምትፈልጉ ሰዎች እባካችሁ ሼር፣ ሰብስክራይብ፣ ላይክ፣ ኮሜንት ሀሳብ ስጡኝ ኮሜንት ላይ ምናምን እና እባካችሁ አግዙኝ እላለሁ። ያው አባት ምናምን የለኝም። እሷ ነች እናትም አባት ሆና ያሳደገችኝ። ኦልሞስት 20 አመት አካባቢ ይህን ስራ እየሰራች በዚህ ስራ ምክንያትም ሰርጀሪ ተሰርታለች። ከሰርጀሪ ከተሰራች 1 አመት ሆኗታል። ያው ቢሆንም አሁን ላይም ቀጠሮ ላይ ነች፣ ክትትል ላይ ነች። ያው ከዚህ ስራ ካልወጣች በስተቀር የምትድንበት ምንም አጋጣሚ አይኖርም። ያው እኔ ደግሞ እሷን ከዚህ ስራ ለማውጣት ነው ይህንን ነገር የማደርገው። እናትም አባት ሆና እንዳሳደገችኝ እኔ እንደ አንድ ልጅ ሆኜ እሷን ማሳረፍ ፈልጋለሁ በሙሉ ጉልበቴ በሙሉ አቅሜ። ያው እኔ ምንም ባልበላ ባልጠጣ ደስተኛ ሆኜ ባልኖር አይጨንቀኝም። እናቴ ደስተኛ ሆናልኝ እኔ አብልቻት አጠጥቻት አሳረፊያት ማየት ነው ፈልገው። እግዚአብሔርን እኔ ቃሊል ነገሬ ነው ለእናንተ ማሳየው። የምሸፍነው የምደብቀው ነገር ምንም ነገር የለም እና ቤተሰብ ባካችሁ በቃ በተቻላችሁ አቅም ሼር አድርጉ። ለሁሉም ሰው ሼር ካደረጋችሁ ይደርሳል። በቃ የጨረቃ ፋሚሊ በተለይ ሆናችሁ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ እያደረጋችሁ አብራችሁ ይሁኑ። ከዚህ በኋላ ደስተኛ ሆኜ ስቄ እናንተን የሚያስደስታችሁ ነገር ይዤላችሁ እንድመጣ እያበረታታችሁ እንድትቆዩ። ያው እኔ እንጃ እንዴት መናገር እንዳለብኝ እኔ አላውቅም። አዲስ ነኝ ለቪዲዮም ብያችኋለሁ እና ከዚህ በላይ ምንም መናገር አልችልም። ያው ስለሷ ምንም መናገር አልችልም ለእኔ የሆነችልኝን ነገር እና እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። ይሄ ቪዲዮ በደንብ እንዲታይ አድርጉልኝ። በቃ ወዳችኋለሁ የኔ ልዩ እንቁ ፋሚሊዎች። በቀጣይ በሌላ ቪዲዮ መጣላችኋለሁ። እስከዛ ቪዲዮ ድረስ ግን ይሄ ቪዲዮ በደንብ ይታይልኝ። ሼር አድርጉ። ወዳችኋለሁ የኔ ውድ ፋሚሊዎች።